بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله የቁርአን ትምህርታችን እንጀምራለን የምንጀምረው ያው ቢልሂጃ እና ቢዱንል ሂጃ አቀራር ማለት ነው ቁርአን እንዴት እንደሚቀራ አህካሞችን በውስጥ ያሉትን አላህ ያገራልኝ ያክል ለማብራራት እየሞከርኩኝ በማፋገጥና ያለማፋገጥ ማለት ነው ቢልሂጃ ማለት ያፋገጥ ማለት ያለ ለምሳሌ አልহামዱሊላህ የሚለው ሐምዛ ፈትሐ ላም ስኩን አል ሐ ፈትሐ ሚም ስኩን ሐም እንደዚህ ያለ ማለት ነው ያፋገጥን እንደሚባለው ማለት ነው ቢዱንል ሂጃ ደግሞ ቀጥታ ሲንጨርሰው አውጣተን ሲንጨርስ ሲነበብ ምን ይመስላል የሚለውንም እናያለን አንደኛው ደግሞ የተጅዊድ አህካሞችን ውስጥ ላይ ለማጥቀስ ሞክራለሁ አላህ ያገራውን ያክል እና ኢንሻአላህ እንጀምራለን ማለት ነው መጀመሪያ ላይ ያው ቢልሂጃ አነበውና ከዛ ደግሞ ይተመለስኩኝ ቢዱንል ሂጃ ወይም ባንዲ ቃሉን ለማንበብ እንሞክራለን ማለት ነው طيب بسم الله الرحمن الرحيم ከሱረቱ الفاتحة እንጀምራለን ከዛ ያልን ደግሞ እንቀጥላለን ማለት ነው با كسرى سين سكون بس እዚህ ጋር ቢስ ማለት አለብን ሲኗ የሐምስ ባህሪ ያላት ትንፋሽ መለቀቅ ባህሪ ያላትና ቢስ በትክክል ማለት ነው طيب با كسرى سين سكون بس ميم كسرى لام شد مل እዚህ ጋር ወደ ኋላ እንመለስም እሺ ሚም ከስራ ላም ሸደ ሆነ ፊደል ላይ ያውጣጣን ባለንበት ሁኔታ ላይ ወደ ኋላ እንመለስም ሐረካ ስናገኝ ነው ምንመለሰው ማለት ሸደ ላይ እንመለስምና ስለዚህ ሚም ከስራ ላም ሸደ ሚል እዚህ ጋር ሐምዘቱል ወስል አይነበብም في حاله الوصل አያይዘን በመናነበበት ጊዜ ሐምዘቱል ወስል ሲመጣ አናነበው ማለት ነው አናባቢ ነው እዚህ ጋር ላይ የሚሆነው እንጂ ፈትሐ ከስራ ضم ወይም አድርገን ምናነበው አይደለም ማለት ነው ስለዚህ ምናነበው ነው ምናውጣጣው ማለት ምናነበውን ፊደል ነው ምናውጣጣው ያውጣጣን ምናሰማው ማለት ነው ስለዚህ እዚህ ጋር ሐምዘቱል ወስል ስለማይነበብ ከሚም ከስራ ወደ ላም ሸደ ነው ምንለው ለፍዘል ጀላላ ላይ ያለችው ላም ሸደዋ ማለት ነው طيب ሚም ከስራ ላም ሸደ ሚል ላም ወሸደ ደግሞ ያው ማለት ሱኩናል ያነበብና ስለሆነ በይንያ የሚባል ባህሪ ያላት በይንያ ማለት ድምጿ በተወሰነ መልኩ ያኒ ረዘም ይላል ማለት ነውና ሚል በዚህ መልኩ ማለት ነው ሚም ከስራ ላም ሸደ ሚል ላም ፈትሐ አሊፍ ሶጊራ ላ እዚህ ጋር ለፍዘል ጀላላ ላይ አሊፍ ሶጊራ አለች ያው እዚህ ጋር ተጽፋ ባናያትም በውስጥ ማለት ነው ለፍዘል ጀላላ እንዲሳብ የሚታረገው ማለት ነው እና አሊፍ ሶጊራ አለች ቃይደቱ ኑራን ይላል እንዳየነው እሱን በውስጥ እና ባይታየም እናነበዋለን ማለት ነው ላም ፈትሐ አሊፍ ሶጊራ ላ አሁን ሐረካ ላይ ደርሻለሁኝ ተመልሼ ማያያዝ ይችላል ማለት ነው ቢስሚላህ ግን ያው ቢስሚላህ ተብሎ አይቆምም ያላህ ቃል ስለሆነ ማለት ያላህ ስም ስለሆነበት ቃሉ ማለት ነው ጨርሰን እስከ መጨረሻው ድረስ አንብበን ነው ምን መለሰው ማለት ነው ይሄን ቃይደቱ ኑራን ያላሚም አይተናል ማለት ነው እሺ ላም ፈትሐ አሊፍ ሶጊራ ላ ها كسرى را شد هر እዚህ ጋር ላይ ከሃ ከስራ ወዴት ነው የምንሄደው ወደ ራሽ ደዋ ማለት ነው እዚህ ጋር ስንት ፊደል አልፈናል ሐምዘቱል ወስል አልፈነዋል ላም ስኩኑን አልፈነዋል ለምን ነው እነዚህ ሁለት ፊደሎች ያለፍናቸው ስኩኖች ተከታተሉ በሚወጡበት ጊዜ አረቦች ስኩኖች የተከታተሉ ስኩኖችን አያነቧቸውም እዚህ ጋር ላም ስኩን ሐምዘቱል ወስል አናባቢ ነው ሲጀመር አይነበብም ከዛ ላም ስኩኗ ደግሞ ላም ስኩን ናት ስኩናን አናነባትም ለምን ከላም ስኩን ቀጥሎ ሌላ ስኩን ስለመጣባት ሌላው ስኩን ማለት ማን ነው ራ ሸዳ ውስጥ ያለው ራ ስኩን ማለት ነው አንድ ሸዳ የሆነ ፊደል ውስጡ ላይ ስኩን ፊደል አለው ሁሌ ማለት ነው ስለዚህ ራ ሸዳ ስለሆነች ራ ሸዳ ውስጥ ራ ስኩን ስላለ ከላም ስኩን ቀጥሎ ማመጣበት ማለት ነው ራ ስኩን መጣ ስለዚህ ላም ስኩን ሳይሆን የምናነበው ቀጣይ የመጣውን ስኩን ፊደል ነው ማለት ነው አረቦች ስኩኖች ተከታትለው የሚመጡ ከሆነ ለምሳሌ 3 ስኩኖች ተከታትለው የሚወጡ ከሆነ አንድና ሁለቱን አልፈው ሶስተኛው መጨረሻው ነው የሚያነቡት አራት ስኩኖች ተከታትለው የሚወጡ ከሆነ ደግሞ የመጀመሪያዎቹን 3 ስኩኖችን አልፈው የመጨረሻውን አራተኛውን ስኩን ነው የሚያነቡት ማለት ነው ልክ እንደዛው ነው እዚህ ጋር ሁለት ስኩን ተከታትለው ስለመጣ የሁለተኛውን ስኩን ነው ማለትም ራን ስኩን ነው የምናነበው بمعنى ራሸዳ ብላ ያነበው ነው ማለት ነው ሌላው ها ከስራ ራሸዳ ስንል ሂር ነው የምንለው ራን እናወፍራታለን ማለትም
እዚህ ጋር ላይ ራስ ያው እንዲሸዳዋ እንዲሱኩን አድርገን በንቆጥራትም ኋላ ላይ ራ ፈትሐ ስለሆነች ራ ፈትሐ ስትሆን ስለምትወፍር ከዚሁ ጀምረን እናወፍራታለን ማለት ነው። ሂር ብለን ማለት ነው ከማጥበቅ ጋር ها كسر را شدة هر را فتحة ح سكون رح زيجا همس يهمس بحر الله تحا رح بلن بتككل ديمسوان ملكك على بن ما تنفاشم يلكك على مالتنا عون زيجا لي حركة لي جنا درسنا مالتنا سلازيك زيجا وانت مالسا ما يازن كلالن بسم الله الرح بلن مالتنا بسم الله الرح ميم كسرامي بسم الله الرحمن نعم عفوا ميم كسرة ساتون عفوا زيغالي ميم فتحة ألف صغيرة ما بسم الله الرحمن نون كسرة را شدان ير لكن دي زي مالتنا زيغا هير نديالنا زيغا نير منلو كنون كسرة ودي را شدوان منندو لام سكون الفوالن سكون تكاتر سلامتا مالتنا يو مكنياتو سماساي ስለሆነ መድገም አያስፈልግም ኑን ከስራ ሮ ሸዳን ይር ራን እናወፍራታለን ምክንያቱም ራ ኋላ ላይ ስናነባት ሐረካዋ ፈትሐ ስለሆነ ፈትሐ ስትሆን ስለምትወፍር ها ከስራ ሮ ሸዳ ባልንበትም ሁኔታ ላይ ማት አለብን ማለት ማወፈር አለብን ማለት ነው ያው ራሱ ኩንና ከፊቷ ከስራ ተመጣ ተቀጠን ነበር ግን አስሏ ሐረካዋ ምንድነው ፈትሕ ነው ፈትሑን እስከምናመጣ ድረስም እናወፍራታለን ማለት ነው ኑን ከስራ ሮ ሸዳን ይር را فتحة را بسم الله الرحمن الرحيم حا كسرة يا سكون حي زي يا سكون هذا مدنات مد طبيعي بس هنا هو تحرك سبعة حي بسم الله الرحمن الرحيم ميم كسرة مي بسم الله الرحمن الرحيم أهون هي جودتنا بالهجاء نبنو بدون الهجاء سنربدو باندي سنيزو بسم الله الرحمن الرحيم زيغا ميمون كسرنا سكون نرغاتالن سكون አርገን ስናቆምባት እዚህ ጋር የሚገኝ መድ አለ መዱ العريض للسكون ይባላል سكون አርገን ካልቆምባት ፊደል በፊት የመድ ፊደል መጥቷል ያ መድያ ያቆምንባት ፊደል በሷ سكون አርገን ስናቆምባት መዱ العريض للسكون ይባላል ያው እስከ 6 ሐረካ ይሳባል እንዲያቀራራችሁ ሁኔታ ይወሰናል ከሁለት ሐረካ ጀምሮ 2 4 ወይም 6 ሐረካ ይሳባል ማለት ነው እና በአንድ ስናነበው ቢስሚላሂር ረህማኒር ረሂም ሚሙ ላይ ጎና ለዚህ ሂም ጎናው ማሰማት አለብን በእንያ ባህር ያለ እና በዚህ መልኩ ይሆናል ማለት ነው طيب ቀጣይ ወደ ቁጥር 2 ስንል ወደ አልሐምዱ ወደ ማለት ነው همزة فتح لام سكون ال لام بينية دي مصار رزم من البلد نزل لين عمر لام نون عين ميم را نزل في دراتك يبينية في دل بالالو مالتنا دي مصارچو بتوسل ملكو رزم من لنا على ان المونين على يبال قلقلا في دل هذه لام بينية مالت ال كدي مصارت نشرزمچوا بينية ባህሪ ወይም ነው ማለት ነው ح فتح ميم سكون حم አልሐም እዚህ ጋር ላምና ሚም ስኩን ናቸው ሁለቱም ደግሞ ተመሳሳይ ባህሪ ያላቸው በይንያ ባህሪ ያላቸው ብለናል አይደል ላም ኑን አይን ሚም ራ ስለዚህ ሁለቶቹም ድምጻቸው እኩል መሆን አለበት አልሐም ለላም የቆይንበትን ያክል ቆይታ ሚም ላይ መቆየት አለብን ማለት ነው ዳል ضمادو አልሐምዱ አልሐምዱ ላም ከስራ ላም ሸዳሊል እዚህ ጋር ላም ሸዳ ላይ ላም ስኩን አለ ብለናል لام فتحة ألف صغيرة لا لفظ الجلالة لنا يعلنوا عن الملسم الله يملو قال جرسن من الملسم معناته ها كسره الحمد لله را فتحة با شد رب را فتحة توفر لك بعدكمو رب سنل رب أنلهم يشديد بحر يالله با شديدا ባህሪ ማለት ድምጹ የሚዘጋ ማለት ነው ድምጹ في حاله سكون በሚሆንበት ጊዜ ስናወጣጣው ሸደው ውስጥ ያለው ላም ማለት ነው ይሄ ባ ማለት ነው ድምጹ ይዘጋል ቃይደት ኑሯን ላይ እንዲያይ ነው ማለት ነው الدرس الثاني عشر ተምረናል እሱን ማለት ነው را فتحة با شد رب ድምጹ ይዘጋል እንጂ ረብ እንለው ረብ ካልን ኋላ ስንሄድ ያው ለምሳሌ ባ ከስራ ላም ስኩን ቢል
ረቢል የሚሆነው መጀመሪያ ረብ ካልነው ምን ሊሆን ነው ማለት ረብ ቢል ሊሆን ነው ማለት ረቢ ቢል አይሆንም ደግሞ ስለዚህ ራ ፈትሐ ባ ሸዳ ረብ ስንል ድምፁ መዝጋት አለብን ባን ረብ ባ ከስራ ላም ስኩን ቢል ረቢል አልሐምዱሊላሂ ረቢል عين فتحة ألف صغيرة الحمد لله رب لام فتحة لا ميم كسرة يا سكون مي الحمد لله رب العالمين نون فتحنا الحمد لله رب العالمين يونال مالتنا يوتا تسنانب بزي هنا هنا بدون الهجاء زي مسنا وتا سنانبو دغمو الحمد لله رب العالمين نون بنون النبي مسناكم غناچون ማሰማት አለብን ዓለሚን በዚህ መልኩ ይሆናል ማለት ነው ያው እዚህ ጋር ላይ ስናቆም ማለት ቢዲኑ ሂጃ ስናነብ ሳናውጣጣ ስናነበው በምን በሐረካ እናቆም አልহামዱሊላሂ ረቢል ዓለሚን አይባልም አረቦች በሱኩን አይጀምሩም በሐረካ አያቆሙም ማለት ነው ስናቆም ሁሉ ጊዜ በሱኩን ነው ማድረግ ያለብንና ኑን ፈትሐ ብትሆንም እንደምትሆነው ሱኩን ነው የምናደርጋ ስናቆም في حالة سكون ለዛ ነው መዱን ዓሪድ ለሱኩን የተባለው በማቆም ምክንያት ሱኩን አድርገነው ፊደሉን ግን አስሉ ሱኩን ሳይሆን ማለት ነው በማቆም ምክንያት ሱኩን ያደርገነው ፊደል ላይ ዛጋ ስናቆምበት ከፊቱ የመድ ፊደላቱ ከመጡ ምን ይባላል መዱን ዓሪድ ለሱኩን ይባላል እዚህ ጋር ላይ ኑኑ ሱኩን ስናደርግበት ከሱ በፊት የመጣው ፊደል ማን ነው ያ ሱኩን ከያ ሱኩን በፊት ማን መጥቷል ያ ከስራ ከያ ሱኩን በፊት ያ ከስራ አፍዋን ከያ ሱኩን በፊት ከስራ ሐረካ ከመጣ ከያ ሱኩን በፊት ከስራ ሐረካ ከመጣ ምን ይባላል መዱ መድ يعني حروف المد ውስጥ ማን ይባላል ያ መድያ ትባላለች ከያ መድያው በኋላ በሱኩን ስላቆምን እዚህ ጋር ላይ يعني መዱን ዓሪድ ለሱኩን ይባላል መሳቡን ከሁለት ሐረካት ከስድስት ሐረካ መሳብ ይቻላል እንዲያቀራር ሁኔታ በጣም ፈጣን መካከለኛና ቀስ የተባለ የሚቀራ ሁኔታ ላይ 2 4 እና 6 ይነበባል ማለት ነውና ይሄ ነው ቀጣዩ الرحمن الرحيم የሚለው ነው الرحمن الرحيم የሚለውን እዚህ ጋር ላይ አንብበነዋል ቢስሚላህ ላይ አይተነዋል ግን እዚህ ጋር ሐምዘቱል ወስላውን ትነበባለች ሐምዘቱል ወስል እዚህ ጋር አለበብናት ነበር አይደል ለምን እዚህ ጋር በቃል መካከል ላይ ነው የመጣችው አናነባት እዚህ ጋር ግን በቃል መጀመሪያ ላይ ስለመጣች ትነበባለች እዚህ ነው ማለት ነው ሐምዘቱል ወስል መች ነው የምትነበበው እሷ ላይ ጀምረን ከሷ ጋር ጀምረን ምናነባት ከሆነ ሐምዘቱል ወስላን ፈትሐ ወይም ከስራ ወይም ضم አድርገን እናነባታለን ፈትሐ ከስራ እና ضم ስናደርግን እንደፈለግን አይደለም የራሱ የሆነ ቃዒዳ አለው ማለት ነው ከሐምዘቱል ወስል ቀጥሎ የላም ፊደል የሚመጣ ከሆነ ላም ፊደል ስኩንም ይሁን ፈትሐም ይሁን ከስራም ይሁን ضمም ይሁን ላም ከሐምዘቱል ወስል ፊደል ከሐምዘቱል ወስል ቀጥሎ ማለት ነው የላም ፊደል ከመጣ ሐምዘቱል ወስል በምን ሐረካት ትነበባለች በፈትሐ ሐረካት ትነበባለች ማለት ነው በፈትሐ ሐረካት ትነበባለች ያው ሌሎችም ከስራና ضم የምትነበብበታለች ያው ሳል ለማሳጠር ያክል ሁሉ ጊዜ ሐምዘቱል ወስል ጀምረን የምናነብ ከሆነ ሐምዘቱል ወስል ፈትሐ ሆና የምትደረገው የምትነበበው ከሐምዘቱል ወስል ቀጥሎ የላም ፊደል ሲመጣ ነው ማለት ነው ስለዚህ እዚህ ጋር ላይ ሐምዘቱል ወስል በምን እናነባታለን ማለት ነው በፈትሐ እናነባታለን ማለት ነው طيب ሐምዛ ፈትሐ ካልን በኋላ ደግሞ ላሙን እናነብም እዚህ ጋር ላይ ለምን ላም ስኩን ናት ከላም ስኩን በኋላ ምንድነው የመጣባት ሸዳ መጥቶባታል ሸዳ ሆነ ፊደል ላይ ደግሞ ምን አለ ብለናል ስኩን ፊደል አለ ብለናል አይደል ስለዚህ ሁለት ስኩኖች ተከታትለው መጡ ማለት ነው ላም ስኩንና ራ ሸዳ ውስጥ ያለው ራ ስኩኗ ማለት ነው ስለዚህ ሁለት ስኩኖች ተከታትለው ስለመጡ ደግሞ አረቦች ሁለት ስኩኖች ተከታትለው ሲመጡ ወይም ከሁለት በላይ ተከታትለው ሲመጡ አያነቧቸውም ሁሉንም ማለት ነው የመጨረሻዋን ስኩን ነው የሚያነቧትና ስለዚህ እኛም አሁን ራ ሸዳ ውስጥ ያለችዋን ነው ራ ስኩናን የምናነባት ማለት ነው ስለዚህ ምን እንላለን ማለት ነው ሐምዛ ፈትሐ ራ ሸዳ አር እንላለን ማለት ነው እዚህ ጋር ሐምዘቱል ወስል እቺ ላሟ ሳይለንት መደረጓ አል ሁሉ ጊዜ ላመል አል የምትባለው ማለት ነው ሐምዘቱል ወስል ከዛ ላም ሲመጣ ላመል አል ይባላል ላመል አል ሁለት አይነት ናቸው ላመል ቀመርያና ላመል ሸምስያ ተብሎ ማለት ነው ከሐምዘቱል ወስል ቀጥሎ የመጣው ፊደል ከሐምዘቱል ወስል ቀጥሎ ላም ፊደል መጥቶ ከላሙ ፊደል በኋላ ላም ፊደል ደግሞ ምን ሆና ማለት ነው ስኩን ሆና ማለት ነው ከሷ በኋላ የመጣው ፊደል መሰረት በማድረግ ነው ላሟ ስኩን ግልጽና እንድትደበቅ የሚያረጋት ማለት ነው እነዚህ ከሐምዘቱል ወስል ቀጥሎ የቀመርያ ፊደላቶች ከመጡ ከላም ፊደል ስኩን ቀጥሎ ማለት ነው
ላሟ ምን ትደረጋለች ግልጽ ትደረጋለች ማለት ነው እዚህ ጋር ግን የሸምስያ ፊደል ከመጡ ደግሞ ምንድናቸው የሚሆኑት ማለት ነው ላሟ ሳይለንት ትደረጋለች አትነበብም ስለዚህ ራ ፊደል የሸምስያ ፊደል ስለሆነች ላሟ እዚህ ግልጽ ተደርጋ አትነበብም ምናልባት ራናት ራዋ ላሟ ምን ትሆናለች ማለት ነው ሳይለንት ትደረጋለች ወይም ሁለት ስኩኖች የተከታተሉ ስለመጡ የመጀመሪያዋ ስኩን ይችላል ስኩን አትነበብም ማለት ነው በሁለቱም ማሰብ እንችላለን ማለት ነው እሺ ራ ፈትሐ ሐ ስኩን ረህ الرح ميم فتحة ألف صغيرة ما الرحمة ميم ولا حركات السبعة ألف صغيرة لا مالت ألف مادية مالت نون كسرة را شدان ير زي قاعد يبقى عليهن مرقم ما يصفر لكم حا كسرة يا سكو عفوا را فتحة را الرحمن الر حا كسرة يا سكون حي الرحمن الرحيم ميم كسرة مي الرحمن الرحيم ይሄ ያውጣጣ ስናነበው ስናቆም ደግሞ ባይወንም ቢዲኑ ሂጃ ሳናውጣጣ ስናነበው ምን ይሆናል الرحمن الرحيم طيب ቀጣይ ሚም ፈትሐ አሊፍ صغيرة ما لام كسرة لي مالي كاف كسرة كي مالكي يا فتحة واو سكون يو مالك يو ميم كسرة دال شدة مد ነው ምንለው እዚህ ጋር ላይ የምናነበው ዳሉን ሸዳ ውስጥ ያለው ነው ምክንያቱም ስኩን ተከታትሎ መጥቷል እዚህ ጋር ላይ አምጥቶ ስላይነበብም ላም ስኩን አትነበብም ከሷ በኋላ ስኩን ስለመጣባት ማለትም ዳል ሸዳ ውስጥ ያለችው ዳል ስኩን ስላለችባት ማለት ነው እሱንም እናልፈዋለን ማለት ነው ወይም ደግሞ እዚህ ጋር ሐምዘቱል ወስል ቀጥሎ ላም ፊደል ሲመጣ ማለት የሸምስያ ፊደል ባህሪ የሸምስያ ሩፉ ሸምስያ ስለሆነ ማለት ነው ላሙ ሸምስያ ስለሆነች ምክንያቱም ከሷ ቀጥሎ የመጣው ፊደል ዳል ስለሆነ ማለት ነው በዛም መሄድ እንችላለን ማለት ነው على كل حال ግን ላሟ እዚህ ጋር አትነበብም ነው ዳል ከስራ ያ ስኩን ዲ ማሊክ يوم الدين ኑን ከስራኒ ማሊክ يوم الدين ስናቆምበት ማሊክ يوم الدين ያው ቢድኑን ሂጃ ስናነበው ማለት ነው همزة كسرة يا شدائي يا دمص على الرزمال يعني رخوا بحر يالاتنا بلند دمص ما سرزمال يا شدة وسط يالاتشوا يا سكونان ينببلا سنون يا فتحة ألف سكون يا يا አይደለም እሺ ያ ባንዲ ጊዜ ያ ሳይሆን ያ መሰረት አስይዘን ነው ምክንያቱም ሁለት ፊደል እያነበብን ያለ ነው ማለት ነው ያ ስኩናንና ያ ሙተሐሪኳን ማለት ነው ስለዚህ ያ ስኩና ቢማና ያ ሸዳው ማለት ነው ያ ማለት ሸዳ ያርግን ያነበብናት አይደለ እሷን ያ ነው እንጂ ያ ብለን ቀጥታ እንዲዝ ማለፍ የለብንም ያ ረኻዋ የሚባለው ባህሪዋን እናሳጣታለንና ማለት ነው كاف فتحك إياك نون فتحة عين سكون نع با ضمابو دال ضمادو إياك نعبد واو فتحة و همزة كسرة يا شدة يا ملو زغيراتون يدغمنو همزة كسرة يا شدة يا فتحة ألف سكون يا كاف فتحك إياك نعبد وإياك نون فتحة سين سكون نس حمس ባህሪ ያላት ነስ ፊደላቶች በተለይ ስኩን ሲሆኑ ባህሪያቸውን በደንብ መረየት አለብን ማለት ነው ተገቢውን ባህሪያቸውን መስጠት አለብን ማለት ነው ታ ፈትሐታ عين كسرة يا سكون نون ضمان إياك نعبد وإياك نستعين بدون الهجاء سننبو دغمو إياك نعبد وإياك نستعين همزة كسرها سكن እዚህ ጋር همزة الوصل ይነበባል አሁንም همزة الوصل ይነበባል ምክንያቱም ቃል መጀመሪያ ላይ ስለጀመረበት ማለት ነው መጀመሪያ የቃል መጀመሪያ ላይ ስለሆነ همزة الوصل ይነበባል همزة الوصل ታዲያ በምን እናነበው በከስር ነው የምናነበው እዚህ ጋር ላይ ለምን ቅድም በፈትህ همزة الوصل በፈትህ የሚነበበው ከሱ ጀምረን ስንቀር በፈትህ የሚነበበው ከሀምዘቱል ወስል ቀጥሎ ላም ፊደል ሲመጣ ነው ብለናል
ሌላ ደግሞ ሶስተኛው ሁለተኛው ደግሞ ምንድነው ሐምዘቱል ወስል በضمه የሚነበብበት አለ ሐምዘቱል ወስል በضمه የሚነበበው ከሐምዘቱል ወስል ጀምረን እየቆጠርን ስንቆጥራቸው ማለት ነው ሶስተኛው ፊደል ضمه ከሆነ ማለት መሰረታዊ ضمه ከሆነ ማለት ከضمው ላይ ዋው ስኩን ሳይኖርበት ፊደሉ ضمه ብቻ ይዞ ከመጣ ሶስተኛው ፊደል ضمه ከሆነ ምን ይሆናል ሐምዘቱል ወስሉ ضمه ይሆናል ማለት ነው ضمه ይሆናል ضمه የሚነበበው በዚህ ሁኔታ ነው ከዚህ ውጪ ከሆነ ግን ከሐምዘቱል ወስል ቀጥሎ የላም ፊደል ካልመጣ ወይም ከሐምዘቱል ወስል ቀጥሎ ሶስተኛው ፊደል ማለት ነው ከሐምዘቱል ወስል ጀምረን ሲያነበብን የሶስተኛው ፊደል መሰረታዊ ضمه ካልሆነ ከዚህ ውጪ ከሆነ ምንድነው ማለት ነው ሐምዘቱል ወስል በከስር ነው የሚነበበው ማለት ነው ስለዚህ እዚህ ጋር ላይ ስናየው አሁን ከሐምዘቱል ወስል ቀጥሎ የመጣው ፊደል ማን ነው ላም ፊደል አይደለማ ሀ ነው ስለዚህ በፈትሐ ይነበብም ማለት ነው እሺ ሶስተኛው ፊደል ነው ደግሞ ሐረካውን ሐምዘቱል ወስል አንድ ብለን ስንጀምር ሐምዘቱል ወስል አንድ ሀ ሁለት ሶስተኛው ፊደል ማን ነው ዳል ነው ዳል ደግሞ ምንድነው ከስራ ነው ማለት ነው ስለዚህ ضمه እንዲሆን ምንድን ነበር የሚያደርገው የሶስተኛው ፊደል መሰረታዊ ضمه ሲሆን ነበር ይሄ ዳሉ ضمه ቢሆን ኑሮ ማለት ነው አይደለም ስለዚህ ከዚህ ውጪ ከሆነ ከስራ ነው ማለት ነው የሚነበበውና ሐምዘቱል ወስል በከስር እናነባታለን እዚህ ሐምዛ ከስራ ሀ ስኩን ኢህ ዳል ከስራ ዲ ኢህ ዲ ሀዋ ደግሞ ረኻዋ ባህሪ ያላት ኢህ በትክክል ኢህ ብለን ማውጣት አለብን ማለት ነው ኢህ ዲ نون كسرة صاد شدة نص لا عفوا نون فتحة صاد شدة نص كنون فتحة ودي صاد شدة من ندو زيقا نون لا يمنع الألف سكون الله أي نبب لمن كسو كتول إلا سكون تكتول السلام التمال حمزة السلام ما ينبب لام سكون ما ينبب سنت سكون ألفن سوست سكون ألفن مالته سنت سكون تكتول يمتو باتكالي أرات سكون تكتول يمتو ألف سكون حمزة الوصل لام سكون ሷዲ ሸዳ ውስጥ ያለው ሷዲ ስኩን ማለት ነው እሱ ጋር አራት ሆነ ማለት ነው ስለዚህ አራት ፊደላቶች ስኩን ሆነው መጥተዋል ስለዚህ የመጨረሻውን ስኩን ነው የምናነበው ማለት ነው ማለትም ሷዲ ሸዳ ውስጥ ያለውን ላም ሷዲ ስኩን ነው የምናነበው ሁሉንም እናልፋቸዋለን ስለዚህ ኑን ፈትሐ ሷዲ ሸዳ ነስ عفوا ነስ ሷዲ ከስራ ሲ اهدنا الصي را فتحة ألف صغيرة را اهدنا الصراط ران ولد حركة يسابنات نوفرتها قا فتحة لام سكون قل ميم ضمة سين سكون مس تا فتحة تا قاف كسرة يا سكون قي اهدنا الصراط المستقيم ميم فتحة ما اهدنا الصراط المستقيم بدون الهجاء سننبو دغمو اهدنا الصراط المستقيم صادي كسرة صي را فتحة ألف صغيرة را صرا طا فتحة لام شدة طل كطا ودي لام ነው የምንሄደው ተከታትሎ ስለመጣ ነው ስኩን እዚህ ጋር ያለፍነው ያኒ ሐምዘቱል ወስል ያለፍነው ሐምዘቱል ወስል በቃል መካከል ላይ ሲመጣ ስለማይነበብ ነው لام فتحة لا صراط لا ذال كسرة يا سكون ذي صراط الذي نون فتحة صراط الذين همزة فتحة نون سكون أن عين فتحة ميم سكون عم أنعم نون الناميم كل دمس نستأجو تمساسي بارين يلا تشولتم አንደኛችሁ ከአንደኛችሁ ድምጽ መብለጥ የለበትም አንዓም ታ ፈትሐታ አንዓምተ صراط الذين أنعمت عين فتحة لام فتحة يا سكون لي علي ها كسرة ميم سكون هم عليهم صراط الذين أنعمت عليهم غين فتحة يا سكون غين يوفرشي غ سيكون غ مقطن يلب غي را كسرة لام سكون رل غير ميم فتحة غين سكون مغبلا يغينون دمس معصر الزمان لبن رخوا بحري اللو مالته
ضاد ضمة واو سكون ضو مغضو با كسرة بي مغضوب صراط الذين أنعمت عليهم غير المغضوب عين فتحة لام فتحة يا سكون لي يا سكون للناس لي دي مسؤال رزم ها كسرة ميم سكون هم عليهم غير المغضوب عليهم واو فتحة و لام فتحة ضاد شدة لب እዚህም ጋር ስኩኖች ተከታተው ስለመጡ እናልፋቸውና ከላም ፈትሐ ወደ ضاد شدة ነው የምንሄደው ضاد فتحة ألف مد لام شدة ضال እዚህ ጋር ضاد فتحة لام شدة عفوا ضاد فتحة ከዛ ألف مد ከዛ ላም ሸዳ ሶስቱን ማያያዝ አለብን እዚህ ጋር ላይ ضاد فتحة ألف مد ካልነው ላም ሸዳው ብቻ ለቀር ነው ኋላ ላይ ላም ሸዳ ብላ አይጀምርም በስኩንና በሐረካ በሸዳ እነሱ ላይ ጀምረናና አናነብም ከፊት ካለው ፊት ጋር ነው የምናያይዘው ስለዚህ ያ ስለሆነ ከضاد ألف مد ያው ጋር ላም ሸዳውና ያያይዘዋለን ضاد فتحة ألف مد لام شدة ضال ብለን ላም እንዲምስ ወጣው እናርገው በይንያ ነው لام كسرة يا سكون لي እዚህ ጋር ضاد فتحة ألف مد ስንል ከላይፍ መድ ያው በኋላ يعني سكون ስለመጣበት ባንዲ ቃል ላይ መዱ ላዚም ከሊሚ ሙፈቀል ይባላል ያው ሸዳ ስለሆነ ነው ደግሞ ላም ስኩና በሸዳ ውስጥ ስለሆነች ማለት ነው አላኩል ያህል 6 ሐረካ ይሳባል ማለት መዱ ላዚም ከሊሚ ሙፈቀል ይባላል ይመት ላም ከስራ ያ ስኩን ሊ ኑን ፈትሐና غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين ይሄ መስላል ማለት ነው ቢዱን الهجاء بالهجاء ስናነበው አንድ ጊዜ ሙሉን ላንብበውና በቃ እንጨርሳለን ማለት ነው بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين هذا والله أعلم